ለምሳሌ ትግራይ ከበባ ውስጥ በነበረችበት ወቅት የትግራይ ተወላጅ የሆኑ ከዛ በሌላው የሀገሪቱ ክፍል የነበሩ ሰዎች ያንን ወቅት እንዴት ያሳልፉ ይመስላችኋል? እርስ በእርስ በበቂ ሁኔታ ስሜታችንን አንጋራም፣ እርስ በእርስ በበቂ ሁኔታ አንተካከምም። ማህበረሰባዊ ግንኙነት አንዱ ፋይዳው አንዳችን ሌላኛችንን እንድናክመው ነው። በጣም ግለኝነት በበዛበት ሁኔታ ብቻችንን የምንጋፈጠው ሐዘን፣ ብቻችንን የምንጋፈጠው መከራ፣ ብቻችንን የምንጋፈጠው ጭንቀት ሲኖርና ይሄኛው ጭንቀት የምናጋራው የምናዋየው ምንተነፍስበት ሜዳ አለመኖሩ የሚፈጥርብን አቅም ማጣት፣ ስሜታዊ ደካማነት አለ። የኛ ሀገር ውስጥ በጣም በብዙ ምክንያት ለእንደዚህ አይነት ስሜታዊ ጉዳት፣ ስነልቦናዊ ጉዳት፣ አእምሯዊ ቁስለት አጋላጭ ሁኔታዎች አሉ። በነገራችን ላይ የትዕግስት ዋልተ ንጉስ ትራውማን የአእምሮ ቁስለት ብላ ነው የምትተረጎመው። እውነታውን ከተመለከትን እነኚህ የተደራረቡ ሐዘኖች በአግባቡ ሳይታከሙ ቀርተው ከዛ ደግሞ ተስፋ አስቆራጭ ነገሮች ነገን በተመለከተ ምንም እንዳና የሚያደርገን ከዛ ደግሞ እጃችንን አጣጥፈን እንዳንቀመጥ በቀላሉ ራሳችንን ከሌላው ዓለም ጋር እንድናነጻጽር ሆነናል። ቲክቶክ ላይ ቁጭ ብለን ሌላው ዓለም ምን ላይ እንደደረሰ ማወቅ እንችላለን።